ይጠባል? አዎ ይጠባል አለው በደንብ አጥሚት ጠጫለሽ? አንዳንድ ቀን ጠጣለሁ። እህል ምናምን ማላስፈጫለሽ ግን ምንም አልተፈጨም። ምን ጠጣሽ? ያው ከሱቅ ይገዛል አንዳንድ ቀን። ትበያለሽ ምግብ ምናምን ታገኛለሽ? አበላለሁ። ዛሬ ደግሞ ቤት ያፈራው ካንቺ ጋር እናርስሻለን። እሺ ገንፎ እንሰራለን። ምን ጀምቶልኝ ነው? ገንፎ እበላለሁ። ገንፎ ምን አለሽ ቤት ውስጥ? እሺ ምን አለ የሚሰራራ ነገር? ነው ግን ምንም የለም። ለቤቢ ኮልብስ አምጥተንለታል። ከዚህ በፊት ቤት ያፈራው የሰራናቸው እህቶቻችን ለአራስ ስጡልን ብለው የሰጡን ጊፍት ነውና እሺ አዳዲስ አይደል? እና ያው የኛም ልጆች እንዳደጉበት የኔ ልጅ በናፍቆት ቀድሞ በወለደ እንደዛ እኮ ናፍቆት ቀድማ ስለወለደች ወንድ እንኳን አይደለም ያው ሰማዩ ነው ሳለብሳቸው የነበረው ሴቶች ወሻም አራስ አማረኝ እኔ በድሪስ ልብስ እኔ አራስ ልጅ አማረኝ እዚህ ጋር ቅዘኗ አለቅለቅ አረጋ ለመቅዘን ነው ምን ተምሰከ የሃይማኖት ልጅ ታስከዝኛለሽ አላስከዝኝ በጣም በርድ ነበር እዚህ ጋር ብርድ አለ ወንዝ ነው በቃ የሱ ተለስፓልት ወንዝ ጅብም ይመጣል ማታ እናትሽ ልጅና ተሳከው ልጆች በጭንቅላታቸው ብርድ ከገባ በቃ የማይድን አይነት ነገር ነው ይዛችሁ ሲሪየስ ያራስ ነው እኔና ናፍቆት አሁን የነበርንበት ቦታ ሌላ ሆኖ ቀድመ መኪና ውስጥ ነው ይዘን የመጣ ነው እንጂ ዳይፐር አለሽ እሺ ዳይፐር ለቤቢ የሚሆን ኤፒሲ ዳይፐር እና ዋይፕሱ አለ እንልክልሻለን እሺ ምንድነው የምትጠቀሚው ያገኙት ነው ተከሙ እንልክልሻለን እሺ ድርብርብ ባርግለት እሺ ቢማር ይሻላል ከሚበርደው አው በጣም ነው የሚበርደው እንቅስቃሴ ያጣሁት ግን ምንድነው ተሸማና ማሻማና ማናለሽ ታኛ ማናልሽ ስሙ ለኡል እሺ እናትተጫልሽ እንዴ ማሻያ ቃምና የሚኖራቸው ታመጣለች እዛ ከጎረቤትም ታመጣለች ወይ ከቤቷ አዛ ታመጣለች ወይ ጀበና ቡና አለ አዎ ይዘው ትመጣለች በዛ ትሄዱ ከየት ነው የምትገዢው ይሄ እሷን ገዛችልኝ ፋርማሲ ጋር ነው መሰለኝ ያመጣች 1700 ቡና ሸጣ ማለት ነው ጀበና ጓደኛሽ ራሱ ጥሩ ጓደኛ ናት የተዋወቃችሁ የታገኘሻት በፊት እንተዋወቅ ነበር በጣም ወጥቶት ነው ማለት ያሁን ቆርቆሮት በጣም ወጥ ነው እሱን ሲያለቅስብን ምናምን እሱ ይዛታል ጥቱ አላጠግብስ አላጠግብ አንዳንድ ቀን እምቢ ይላል ያይሎሱ አንዳንዴ ጮይጮሃሉ በዚህ ማለት ማን ነው ቆጥሮ የሰጠኝ ገንፎ ስራ እንዴ እሱን ተይና ዱቄቱን ትምርሽ እንዳትፈጭሽ እንጂ ማይ ምን ቆጥሮ ይሰጥሻል እንደማያችን ነው የምንታደለው ላራግብልሽ እንዴ ነው ገንፎ ባለሙያ ናት ያለው ማን ነው አንቺ እንዴት በላይ የከፈከፈው አንቺ ያ በላይ ስለመውለድ እናውራ ማን ነው እቺ ከፈከፍ አንቺ ከደሽ የልጆች እኮ የሁለት አመት ልዩነት አላቸው አንቺ እኮ ሌላና አንድ አመት ስናከብር እኮ ልጅ እዚህ ጋር እሺ እንደሱ ይሁን ግን ማን ይደገመው አንቺ ቀደምሽኝ እናቴ ይደገማ እንግዲህ ባይዘይ እኔ አንድ ነገር ልንገርሽ በጣም ኢትዮጵያ ህዝብ የሚገረምበት ነገር ማለት ነው የኔ ሁለተኛ ያንቺ ሁለቱም ልጆች ከኔ ከሁለተኛዋ ልጅ ጋር ነው ኩይነታቸው ከትልቁ ጋር አይደለም ተከቸ ይሄ ስታሳይ ከረምሽ ይሁን ሳዘራሰው ምን ላርግ ባናቱ ስለመውለድ አታውሪ እና ልጅነት ነው እድሜ ነው እንግዲህ እንቁላሉ የሚመረጥ ልጅነት አሁን ሶስተኛ ላይ ዘገየሽ ትንሽ ማን ያውቃል የሴት ልጅ ሆድና ምናምን አይመረመረም አሁን በምን ላራግብልሽ ተጥረሻለሁ ምን ማራገቢያ የለም በሱ ገንፎ ማን ነው የሚሰራልሽ ግን ሃይማኖት ልብልቻል አትፈታም ነው ወይስ የሚሰራልሽ የለም ብዙም አይደለም አይወዳለሁ በላች ደግሞ ለዚህ ወገን ነው ስለሚሰራ ታይ ትንሽ ተመጣጣው ልክ እንዴ አፍጫውና ዙሪልኝ ናፍቆት እንደዚህ ልጅ ካራቴ ያስተማሪ መስል እኔ አቃጥልሽ ከወይኔ ረጠላታሽ እናቴ ማን እየዞረ ይነጥልኝ አንቺ ስትልጂ እንደዚህ ነጥልሻል እስከ ስንት ተምረሻል እስከ 9 ተምረሽ ነው የሚረገዝበትና የማይረገዝበትን ቀን አለየልሽው አይ አልደረሳችሁ ነበር ባዮሎጂ 9ኛ ክፍል አላደረሰናል ተምራችኋል ባዮሎጂ ተምረናል በስንት ጊዜ ይረገዛል አሉ ባካችሁ ባዮሎጂ መምህሮቻችን አምስተኛ ክፍል ጀምሮ ባዮሎጂ መምህራኖቻችን ባካችሁ የስነ ተዋልዶ ማርግዝና ሳያቅ የሚወልድ ሰው አለኛ
ይገርመኛል። እንዴት ይኸው አለች አለ። እሷ ብቻ የመጀመሪያ አይደለችም። ከዚህ በፊት ሰምቻለሁ። እርጉዝ መሆኑን ሳያውቅ የወለደ ሰው ገጥሞኛል። ብዙ ሰው የሆነ ጊዜ ዶክተሮችም አጫጭር ቪዲዮዎች ላይ ሲሰሩ ምናምን ያለው ልጅ ሆድሽ ብዙ አልገፋም? ቀጭን ነበርሽ? አይ ሽንት ስላለኝ በዚሁ ነው መሰለኝ ወደ ጎን ሄዶ አልገፋም ነው። ሁሌ ጥግብ እያልሽ ትበያለሽ። ምግብ ይመስልሻል? ኧረ ቦርጭ ነው ቦርጭ መስለሽ ወይኔ ወፈርኩ ምናምን ነሽ? በቃ ይገርማል በጣም። ማን ጠየቀኝ ስትወልጂ? ጎረቤት ምናምን አለስ? አይ አልመጡም። ማን አትጠይቁም? አትተዋወቁም ከጎረቤት? አይ ቆይተው ምናምን መጡ እና እዚህ ጠላ ምናምን አድርጋ ጠራቻቸው ነው። ከዛ ነው ያወቁት። እግዚአብሔር ይስጣል። ብዙዎቻችሁ እኔን ያወቃችሁኝ አይ ቲንክ በዚህ 3-4 ወር ውስጥ ነው which is ከዲቻ ቦይስ በኋላ መሰለኝ። ግን ከዛ በፊት ለ2 ዓመት ለኦልሞስት 3 ዓመት በደንብ አድርጌ በየቀኑ ሰርቻለሁ። በደንብ የሞቲቬሽን ቪዲዮዎች ለቅቄያለሁ። በየቀኑ ተስፋ ሳልቆርጥ ከ3 እስከ 10 እስከ 20 ቪዲዮዎች ለ3 ዓመት ሙሉ በየቀኑ ለቅቄያለሁ ጋይስ። ልታቁት ይገባል ይሄ እና የዛኔ ደግሞ የሚገባኝን ወይም ይገባኛል የምለውን አይነት ለውጥ አላገኘውም ነበረ። አሁን ደግሞ እግዚአብሔር የተመሰገነ ይሁን ነገሮች እየተቃኑልኝ ይገኛሉ እና የዛኔ ተስፋ አልቆረጥኩኝም። አሁን ደግሞ በምንም ተአምር ተስፋ አልቆርጥም። ምክንያቱም ኦልሬዲ አሳይቶኛል፣ እግዚአብሔር በረከቴን አሳይቶኛል፣ መንገዱን አቃንቶልኛል እና አሁን መሮጥ ብቻ ነው ያለብኝ፣ መፍጠን ብቻ ነው ያለብኝ።